የተወደዳችሁ ተመልካቾቼ እንደምን ሰነበታችሁ? ዛሬም በምርጥ እንግዳ በምርጥ ፕሮግራም ወረ እናንተ ተመልሻለሁ። የዛሬው እንግዳዬ ለየት ያለ ነው። ይኸውላችሁማ በርካታ ስራዎችን ሰርተዋል። የቀን ስራ ሰርተዋል። መምህር ነበር፣ አስተናጋጅ ነበር፣ ሾፌር ነበር፣ የእንጨት ባለሙያ ነበር፣ እንጀራም ጋግሯል። ምን ያልሰራው አለ? ዋው! የሚያስደንቅ የህይወት ውጣ ውረድ ከኢትዮጵያ እስከ ኳታር። ታዲያ በስራ አጋጣሚው አንድ ቀን ስተሰርቶ ሽጉጥ ተመዞበታል። እኛ አልጠበቅንም። ሽጉጥ ይዟል፣ ኮልት ይዟል። ሽጉጥ እንደዚህ ይታል እገለዋለሁ ይታል አለ። በቃ ስተቱ ምን ይሆን? እንዲሁም አስተናጋጁ ነው ሼክ አላሙዲንን አስተናግዷቸዋል። በጣም ብዙ አምባሳደሮች ቤት ሄዳለ። ናይጄሪያ፣ ሳውዝ አፍሪካ ምናምን ብዙ አምባሳደሮች ቤት። እንደውም አንድ ቀን አሜሪካ ኤምባሲ ገብተን ኬተሪንግ ሰርተናል። ከሁሉም ለየት የሚለው አላሙዲን ያስተናገርኩበት አላሙዲን። እሺ፣ የሚያስደንቅ የህይወት ጉዞ ያለው እጅግ ድንቅ ወጣት ነው። እስኪ ላስተዋውቃችሁ። ስሜ ሱራፌል ወንድሙ እባላለሁ። የት ነው ተወልደ ያደከው? ልደታ ለማርያም አካባቢ ነው። አዲስ አበባ ተውጂ በእውነት እትብት የተቀበሉ ልደታ ነው። ክርስትናም የተነሳው ልደታ ነው። ስንት እህቶች አሉ? ስንት ወንድሞች አሉ? ሁለት እህቶች አሉኝ። እሺ። አስተዳደጋችን ችፍፍቅ ያለ ሰፈር ነው። በጓሮ ወጣ ሳሎን እነሱ ቤት ትገባለህ፣ በሳሎን ገብተህ በእነሱ ቤት ኩሽና ትወጣለህ። በቃ ቤቱ የተሳሰረ ነው በጎረቤቶቻችን እና ምግብ ሲረበ እዛ ጎርሰ እዚህ መተ ልተኛ ትችላለህ። ቤታችን ውስጥ መተ ልተኛ ትችላለህ። ጭቃ ነው ሰፈራችን፣ ግድግዳው አፈር ነው። ውላችን ሁሉ ፍቅር ነው። አዎ ጠዋትና ማታ ምናመሸው ሁሉ እነሱ ቤት አምሽተን አዳር እዛው ተኝተን ልናድር እንችላለን። ጎረቤቶቻችን ቤት አዎ። እና እኛ ወንዶች ኳስ ስንራገጥ፣ ሩጫ ስንሮጥ፣ አኮኩሉ ስንጫወት፣ ሴቶቹ እንቅልልቦች ታውቃለህ? እንደዚህ አዎ፣ በደንብ አዎ። እቺ እንትን እንደዚህ ወደ ምናምን አዎ፣ እሱን ገመድ ሲዞ ቸብቸቦች ደግሞ እንትን የሚጫወቷት የለችም። ይሄ በእግር ቅጠል በጥሰች እንደዚህ እንታንጠባጥባት አለች። አዎ፣ እሱን ሁሉ ተጫውተን ያደግን። ሰፈሩ በጣም የሞቀ ደስ የሚል የፍቅር ያለበት በጣም የሚገርም ሰፈር ነው የነበረውና ግን አጋጣሚ አንድ ቤተሰቦቻችን የኔ ቤተሰቦች ወሰዱኝ ወደ ቤታቸው፣ ወደ ራሳቸው ቤት ትንሽ ያላቸው ናቸውና በዚህ ሰፈር ኩሽና ነው እንትኑ ሰፈሩ በጣም የደከመ ነውና ለምን እኛ እናሳድገውም ብለው ወሰዱ። ማለት ሀብታም ናቸው። አዎ በጣም ሀብታም ናቸው። ተይዘውልሽ ይባላሉ። ባለቤታቸው ካፒቴን አዲሱ አለማየሁ እናስ ይባላሉ። እነሱ ጋር ወሰዱና ላድግ ነው ለዛ ሄድኩት። ገላ በየቀኑ ነው። ቁርስ፣ ምሳ፣ እራት ይለያል ምግቡ ራሱ። ቀን ምሳ የበላው እራት አትበላም፣ እራት የበላው ቁርስ አትበላም። እሺ። እንደውም የግፍግፋችን ብሉና ጨርሱ ተብለን ካልበላን ሰራተኛዋን አይተን ወተቱን እንትን ውስጥ ማስተጠቢያ ውስጥ እንደፋና ጨረስኩ እንላለን ብዙ ጊዜ። በእውነት ነው። እና ይሄን ያህል ትርፍርፍ የነበረበት ቤት ነበር። ግን እኔ ያ ሁሉ አልታየኝም። የታየኝ ሁሉ የሚታየኝ ያ ሰፈርና የጓደኞች የቤተሰቦች ነው። እና ሁሉ ያለቅስ ነበር። በቃ መልሱኝ እያልኩ አለቅስ ነበር። ጓሮ ቁጭ ብዬ ትልቅ ግቢ ነው። የት ሄደ ይባላል ሲፈለግ እጠፋለሁና ስታይ ጓሮ ቁጭ ብዬ ያለቅስኩ ነውና ምንድነው የሚያስለቅስ? በቃ ወደ ቤቴ ብዙ ጊዜ ተለማመጡኝ። በብዙ ነገር በቃቃም በምንም እንትሉኝ ሊደልሉኝ ፈለጉ። ግን እኔ የዋሰብኝ የአብሮኝ የሚኖሩስ ልጅ አላቸው። እነሱ በየአመቱ ፍላይት ያደርጋሉ። ክረምት ሌላ ሀገር ሄዳሉ። ብቻዬን ቀረው። ያኔ ጨነቀኝ በቃ። ከዛ በክረምት አንስተው ተይዘውድነሽ ወደ ቤት የመለሱኝ። እንደ ንጉስ ታየው። አዲስ ልብስ ነው፣ አዲስ አየር ነው። በቃ እንዴት ደስ እንዳለኝ ነገራችን። ዋው በቃ ሰፈሩ ከበበ። ልጆቹ ከበባሩኝ ቃ ነው። ቃጭኝ እኔ መጣሁት። ልብስ አዲስ ነው።
በቃ ሁሉ ነገር ቅባት ነው በቃ እንደዚህ እነሱ አብለጨለጭ በራው በቃ እና እናቴ ፎቶ አለ ስቲል እስካሁን እናቴ ወስዳኝ አይ ከዚህ በኋላ እዚህ ሆነ መልሰ እዚህ ጭቃ ውስጥ ልገባ ነው ቆይ ለትውስታ ብላኝ ሄዳ ድሮ ፎቶ ሲነሳው ሰፈር ውስጥ ይርቃል እኔ ልደታን ያለሁት አብነት ነው ፎቶ ቤት የነበረው በእግራችን አብነት ድረስ ሄደን እናቴ ፎቶ አስነስታኝ ፎቶ ነው የሚወጣው በ15 ቀን ወይ በ20 ቀን ነው የሚወጣው ገና ታጥቦ የሚደርሰው በአንዴም አይሰጠም አዎ አይ ጊዜ እስከሚመጣ ያለው ጭንቅ ወይኔ ኧረ መቼ ነው የመጣው ፎቶን አለመጣሽም አልሄድኩም ወደዛ መጣ በቃ በፍሬም ነው የተቀመጠው ፊት ለፊትና ይሄን ይመስላል የልደታ ሰፈር አስተዳደጋችን በጣም ደስ ይላል በልጅነት ምን መሆን ትፈልግ ነበር አርቲስት መሆን በጣም ደስ ይለኝ ነበር እሺ አክት አደርጋለሁ እንደ ሴት አክት አደርጋለሁ ቀሚስ አድርጌ ጫማ ቋቋ ጫማ አድርጌ እናቴን ሻሽ አድርጌ እንደ ሴት አክት አደርጋለሁ እና ያየሁትን ሁሉ ደግማለሁ አጋጣሚ ጎረቤታችን እዛ ኩሽና ነው ተሰቅሏል ሰውየው ተሰቅሎ አንገቱ ተሰቅሎ ተንጠልጥሏል በቃ ታንቆ ነው እሱ በትክክል በቃ የእውነት ሞቷል ሰውየው እኔ ያኔ ህፃን ነን እንደውም እህቶቼ ያስታውሱኛል እስካሁን ሞተ ነበርኩ ያኔ ይባላልና አይቼ አረ ቤት ስመጣ ጓደኞቼ የነሱ ጓደኞች ተሰብስበዋል እኔም አለ የት ሄደ ነው ምናምን አሉኝ አረ እዚህ ሰውየው ታንቆ እንደዚህ ተንጠልጥሏል አልኳቸው እሺ ያማል እንዴው ተንጠልጥሏል ነው ቆይ እንደውም ላሳያችሁ ይላል ብዙ ጊዜ በማሳየት ነው የምገልጸው ፊልም እና ያለን ይሄ ድራማ ጎረቤት ሄደን የምናየው በጫማው ልቀም መሬት ቁጭ ብለን ነው የምናየውና ያንን ቤት መጥቼ ደግማለሁ አክት አደርጋለሁ እና ይሄንንም አክት ልደግመው ነው ለነሱ ላሳያቸው መጋረጃ ነበር ያው ጭቃ ቤት ነው የድሮ ቤታችን መጋረጃ ነው እንደ ጥምጥም አድርጌውላችሁ ብዬ ዝልል ብዬ ኮንበሩ ሶርድ ታልነኩኝ እዛው ተንጠልጠልኩኝ በገመድ ተንጠልጠልኩኝ እንደዚህ በገመድ እንደዚህ ተንጠልጥዬ እኔ ነፍስ ውጪ ነፍስ ግቢ እነሱ በሳቅ እግሬ እንደ ሲንፈራፈር ድራማ መሰራ መስሏቸዋል እነሱ በሳቅ ሊሞቱ በቃ እኔ እንደምንም ተንጠልጥዬ የጭቃቤት ስለሆነ አልቻለውምና ተበጠሰ በቃ እንደሚስማሩ ወደኩ መሬት እና ፊቴ ቀልቶ ደምስሬ እንደዚህ ውሎ በኋላ ነው የገባቸው አዎ በጣም ሞተ ነበርኩ በጣም እና ሞቼ ነበር በጣም እኔ ያህል እንትን ላለው ቲያትር ስለምወድ አክት አደርጋለሁ ተማርነው ቅዱስ ጊዮርጊስ ትምህርት ቤት ይባላል በቀሎያ እና ጆን ኤፍ ኬኔዲ ይባላል እና ትምህርት ቤት ከገባው በኋላ ፈሪ ነኝ ማለት አልደባደብም ሰው መምታት አልወድም ሲመታም አልወድም ሲደባደውም አልወድም ጥል አልወድም በቃ የሚገርም ሰፈር ውስጥ ጎረቤቶች ሰራተኞች ይጣላሉ ሰፈር ለሰፈር ታቃለ እንትን ውስጥ በሆነ ቃ ውሃ ደፋሽ በዚህ ጋ ይሄ ቃል ይጣላሉና ብዙ ጊዜ ሲጣሉ ነው የለሁም ከበረደ በኋላ አሁንኛ ጎረቤት ተጣልተው በቃ የለም በጣም ተጣልተው ሁሉ ነገር ተሰብሮ ምናምን አኩርፎ እዛ አንዷ እየታሸገች እንደዚህ ብላ አንዷ እጇ እየታሸ ምናምን አበርዶ ነው መደርሰው ምን ሆነ ነው ምለውና እኔ ጥላ እግዚአብሔር ይመስገን አያደርሰኝም እሺ እና ትምህርት ቤትም እንደዚህ ይገጥመኛል እህቴ ትጣላለች ትንሽ እህቴ ትትና ትባላለች ቆንጂዬ ነገር ናትና ሰው ይተናኩላታል እሺ ተማሪዎች ውስጥ ግን ይተናኩላታል እሺ እና የምትሄደው አጥሷ መደባደብ አትወድ የምትሄደው እኔ ጋር ነው እኔ ደግሞ መታኝ እንትና እና እኔ ምን ላድርግ ወደግና አይደል እኔ አልደባደብም መማታት አልፈልግም መምታትም አልፈልግም እኔ ምን ላድርግ ታዲያ መታኝ እኮ ነው ማለት እኮ ሂጂ በቃ ታዩ በቃ ሂጂ ለምላትና ትንሿ ግን የኔ ታናሽ ኤደን የምትባለው ትግስት የላትም መታኝ ካለች ብቻ ካፋ ይወጣ እየሮጠች ሄዳ ማን ነው ይሄ ነው ብላ ከወንዶች መሃል ጎትታው በቡጢ ብላ መሬት አዳፍና አዎ በቃ ረግጣው
ነው በአስተማሪ ተጠርቶ ምናምን ተይዛ ቢሮ የምትገባው በእውነት ኃይለኛ ተደባዳቢ ነበረች ፊቷ በቃ ተወጫጭሮ ነው በቃ አንዴ ሳትባጨር ቀርታ አጣ እንደዚህ ሆና ነው የምትመጣው እና እኔ ፈሪ ነኝ እኔ ሁሉ ጊዜ ወደ እሷ ነው ምልካት እቴ ነው የምትጣላ አዎ ሲመጣ አሪፍ አይ ወደ እቴ እና እሷ ትጣላለች እኔ መጣላት አልወድም ለመጣላት ሲመጡ ግን አንዳንድ ጊዜ ምን አለ ጨክነ የምትሰደው ነገር አለ አይደለም በቃ በጣም ሲገፉኝ ምንድነው እንደባደብ አንዳንድ ጊዜ አሁን ይመጣል እንደባደብ እስቲ ምታኝ እንደባደብ ይገፉኛል እኔ አልፈልግ እስቲ እንደባደብ ግድ የለም ሲሉኝ አይኔን ጨፍኝም ቢሆን እንደዚህ ስመታው የለም ሰውየው ሌሎቹ ዋው ይሸሹኛል እና ማለት ገፍቶ ከመጡ ያው መምታት ነው የግድ ነው ግን አውቄ አይደለም መታው ሳታቅ ነው በደመ ነፍስ ነው የምትመጣው እና መደባደብ አልወድም ጥል አልወድም እኛ ቤት ነበረን ገርጂ እሺ ወደዛ ለመሄድ ስንል ቤቱ አላለቀም አሁንም እየሰራን ነበርና ሰው አላስቀምጣለን ቤት አላቸው እነሱ ትርፍ እየኖሩ ነው ይላል ድሮ ቀበሌ ቤት የሌለው ቤት ይጠይቃል ቀበሌ ጠይቀ ነው ቤት የሚሰጥ እና እኛ ቤት የለን ይሄው እንደዚህ ሆነን ደባል ይኖራሉ አንዳንዴ ደባል አሉ አዎ በደንብ አሉኛ ሰፈር እና ቤታችን የለንም ይያሉ ኮምፕሌን ማድረግ ጀመሩ ቀበሌ ሊቃንበሮቹ ይመጣሉ ሊቃንበር ያኔ በየጉራንጉሩ ይመጣል ዝም ብሎ እዛ ተቀምጦ አይወስንም መጥቶ አይቶ ለምንድነው ማትወጡት ቤት አላችሁ አይደል ምናምን ብሎ ተናግሮ አስገድዶ ወይ አንተ ፈልገው ወጣ ነው እንትን ሚሉትና ያኔ በእንደዚህ ወጣን እሺ ገርጂ ገባን ገርጂ ጭር ያለ ሰፈር ነው ምንም ሰው የለም አንድ ጎረቤታችንና ከኋላ አንድ ሻለቃ የሚባሉ ሰዎች አሉ ጭር ያለ ሰፈር እና በጣም ሰማይና ምድር ነው ከኛ ከድሮ ሰፈር እሺ ጭር ያለ ነው ከማንንም ጋር እንግባባ ማታ ሲሆን ጅብ አለ መውጣት አንችልም ጅብ ይመጣል በደበስ መስራት እሺ እንደምን አላመሻችሁ ብሎ ይመጣል በርስን ከፍት ዘል ይወጣል ከንቱን ያ ይፈራል ፈሪ ጅብ ነው ፈሪ ነው ጅብ እሺ አው ነገር ጓስ እናረግ ይወጣል ከግቢ እና አጥሩን በጥሶት ሁሉ ይወጣል የቆርቆሮ አጥር ነው እሺ እና ቆዳው ይቀራል እዛ ላይ እንደውም እኛ ምናቀው ጧት አባቴ ሳይሸታል የጅብ ነው ይባላል እና ይመጣል ጅብ በስንት ሰዓት ውሻ ይበላል አረባት ውሻዎችን ይበላል አለ ውሻ ይጮሃል ይላል ድምጻ የሆነች የሲቃ ድምጻ ልቻለ ተይዞ ወደ አፋ በቃ ውሻ እኔ በደንብ ይወስዱታል ገርጂ ላይ ምን አለ ትንሽ ቤት ከመሆኑ የተነሳ ሌባ አለ እሺ ሁለት አጋጣሚ የገጠመኝ ነገሮች አሉ ሌባ ላይ አንዱ ያው እንደ ድሮ ሰፈራችን አይቼ ነው እዚህ ቤት ሲጮህ ሁሉም ሰው ነው የሚወጣው በፊት አዎ ልደታ ያለ ጎረቤት ይባል ጠቅላላ ከነ ቢጃማ ምናምን ነው የሚወጣው ዱላ ይዞ ምናምን መብራት ይዞ ይወጣ ምን ሆንሽ ተብሎ ነው የሚወጣው አረ ሌባ እንደዚህ ብሎ በጋራ ነው የምንከላከለው እሺ እና እዚህ ገርጂ ላይ ስንመጣ ግን የለም ያ ነገር የለም እኛ ቤት ግን አልጠፋም ነበር ያ ስሜቱ ነበር እና ሲጮሁ ዘለን መውጣት እንወዳለን ዘል ይወጣሉ አጋጣሚ ጎረቤታችን ትይት ዘራ ይባላሉ ልጃቸው ሚሚ ወርቅ ተነጥቃ ይመስለኛል ተነጥቆ ስትሮጥ ትጮሃለች የነሱ ቤት ከኛ በግራ በኩል ነው ወደ ቀኝ ነው የሚሮጠው ሰውየው እሺ ሌባው እሺ እና መንጥቋ ሲሮጥ ጮስጮ እኔ ዘል ይወጣል እሺ እና ያው ድሮ መቃ ቆርቆሮ ነው በራችን በአግድሞ ነው እንደዚህ በእንጨት ነው የሚዘጋው እንጨቱን ስቤ እሺ እስከምስብ አንዱ በቀላዳ ይታየኛል እልፍ አለ እሺ ከዛ በር ክፍት ሳለጋ አንዱ መጣ አረ አንተ ማታመልጠኝም ብዬ ስመታው በበር መዝጋው ወንድሟ ነኝ ያለው ወንድሟን ነው የመታሩት ቅዳሜ ለማመለጠ ነው ወይኔ ሌላ ደግሞ እሺ አባቴ ነው እሺ እንጠብቀዋለን በጣም ካመሸ በርስር እንጠብቀዋለን በእንጨት እንዳልኩ ስለሚከረከር ቁልፍ የለም እንደዚህ ከፍተ መገባ የለም እንደ ብረት ቤትና አንኳክቶ እንዳይጮህብን
በርስን እንጠብቃለን ኳኳ ካረገ ቶሎ ለመክፈት እዛ ቤት ሆነን እንትን እንዳንደል እና ስንጠብቀው ይጮሃል የሆነ የጩኸት የሆነ ድምጽ የትግል ድምጽ ሰማውና ዘልዬ ስወጣ እየተደባደበ ነው እሺ ከዛ ሌባውን እንዴ ሌባ ብዬ ድንጋይ አንስቼ ስሮጥ እሱም ሮጠ ሌባው እሱ አባቴን ወርውሮ ጥሎት ሮጠ አባቴ ሊነሳ ሲል አዳልጦት ጫማው ጉልበቱን መጥቶ እዛው ቀረሱ እኔ ሌባው ማባረር ጀመርኩ እሺ ሌባው ሳባረው ቁልቁለት ስለነበረ ያን ያህል ቁመት ያለው አልመሰለኝም ናባረዋለሁ ጫካ ተከትየው ጫካ ገባን ምን እንዴት ነው በቃ አግኝቸው እንዴት ባረገው ይሻላል በሚል አባቴ ላረካው በቃ በፈልገው አጣሁትና ተናድጄ ስመጣ በመንገድ ሲዳየውት ራሱ ሰውዬ ነው ያየሁት ማታ ተመልሶ በሌላ መንገድ ተመልሶ አየሁት እሺ ሳየው እሱ ነው ማንም ሰው የለም እኛ አካባቢ እሺ ከዛ ድንጋይ ይዣለው ለመተው አልኩኝ ግን ምን አሰብኩኝ እንዴ ባያመውስ ታውቃለህ እኔ መደባደብ ምናምን አመውዳት አልወድም ድሮም አልወድም ያኔ ያው የሮጥኩት ያው የዛ ስሜት ነው ያሮጠኝ እንጂ እንደው ዞር ቢል ተመልሼ እኔም እንደምሮጥ እርግጠኛ ነኝ አዎ ሌባ ሞልካ ያው ስራው ስለሆነ ነው መሮጥሱ እኔም ያው ማባረሬ ያባቴ ብዬ ነው ግን ሲመጣ አገኘሁት ለመተው አልኩና እንደው ብስተው አይ እንደዚህ ማሰብ ጥሩ ነው አዎ ነገር ወደ አንተ ይመጣል ከዛ ደግሞ ይሁን እሺ ባልስተውና በመታውስ ደግሞ አልኩና እንደው ነጥሮ ቢሄድስ ሌባ ምንም አይሰማውም ተደብድቦ ያደገ ሰውነት ነው ያላቸውና መትቾ ባያመውና ቢይዘኝስ ብዬ ፈራው ድንጋዩን ጥዬ ወደ ቤት በሰላም ሳንነካከልኩኝ ቤት ገብቼ አባቴን ደናውን አየሁት ያሹት ነው ጎረቤት ተሰብስባ እኔ ጎረቤት ተሰብስባ አሹት ምናምን ሌባው ወሰለ አረ አባሬው ከዛ ሲመለስ አላገኘውም እንዴት ልምታው ብስተው ወይ ደግሞ በመታውና ባያሞስ ብዬሰል ማን እንደሆነ አላውቅም በጥፊ ያለኝ አንተ ወንድ አይደለህም እንዴ ብለው በጥፊ ያሉኝና ትዝ ይለኛል ይሄን አባቴ ገጥሞታል ገርጅ ውስጥ አዎ አባት ምን ነበር የሚሰሩት አባቴ መካኒክ ነው የሚሰራው እሺ ከሱ ጋር ሁሌ እሄዳለሁ መካኒክ እሺ መፍቻ ይዘን ነው የምንሄደው ብዙ ቦታ ሄጃለሁ ብዙ ባልስልጣን ጋር ሄደናል ማረሳቸው እንትን የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክራስት አዎ እሳቸው ቤት መኪናቸውን ሰርተናል ቤታቸው ለማስታወስ ጦር ኃይሎች ነው በጣም ትልቅ ግቢ ነው እሺ የቤተ መንግስት ግቢ ይመስላል ምሳ ይሰጡናል ሌላዎቹ ጋር ስንሄድ ምሳ ላንበላ እንችላለን አባቴ ብር ይሰጠኝና እቺን ጨርስ ለምሳ በልተን አይለ እንትን እዚህ ጋር ምግብ ቤት አለ ናይላል እዛ ቤት ግን ምሳ ቀረቡልን ቡፌ ያቀረቡልን ገባን ስንገባ ቤቱ መጽሐፍ በመጽሐፍ ነው እኔ ያኔ ዲስሉንኩ አላቅም ያን ያህል ስም እንዳላቸው አላቅም እና እሳቸው ነበሩ መኪና ሌላ መኪና አላቸው እኛ የአባቴ ሚስቶች ካምፓኒ የሚሰራው ማዝዳና ሚስቶች ነው የሚሰራው እና እሱን ሰራን እና ትዛለኝ አሁን እና ትልልቅ ሰዎች ቤት መኪና እንሰራ ነበር በጣም ትልቁት አዎ የባለስልጣኖች ቤትም በስነ ስርዓት እኔ በደንብ አሁን በውል አላቃቸውም ግን አሁን ነው በደንብ የተገለጠልኝ አባቴም ሲነግረኝ ትልቅ ሰዎች ቤት ሄደን ያምኑታል እሱ መኪና ሰርተን ሞተር በርትነን ገጥመን አስረክበን እንመጣ ነበር እና ከሱ ጋር መካኒክን በደንብ ለመድኩት ሰፈር ውስጥም ታወቅኩኝ የሆነ ነገር ሲበላሽ አረ የጋሽ ወንድሙ ልጅ አለ እኮ ጥሩት ይባላል መንገድ ላይ ሁሉ ሲበላሽ ልጆቹ እየሮጡ የሚጠሩኝ እኔን ነው እግዚአብሔር ይመስገን ስነካው ይነሳል ይፈወሳል እንዴት እንደሆነ አላውቅም ለታማን በቃ ትንሽ ነገር ስነካው ይፈወሳል ትንሽ ነገር ስነካው በቃ ይሰራል መኪና እና ራሴን እንደ መካኒክ ቆጥሬ በደንብ መልመድ ፈልጌ ነበር ግን
ይደክማል በጣም በዛ ላይ እጅ ያቆሽሻል ልብሱ ሁሉ ይቆሽሻል ትምህርት ቤት ሲሄድ ከኮየች እኩል አልሆን አልቻለም በቃ ቆሽሻል ልብሱ እጄም እንደዛው አሁን እጄ እንደውም ተጨፍልቀው ነው እንትን ላይ ክሪክ ጨፍልቆኝ ነው እንጂ ኖርማል ነበር አዎ ጨፍልቀው ተሰፍቶ ነው እና እንደዚህ ነው እንትኑ በጣም ከባድ ነው በቃ ለኔ ያኔ ባልፈው የት ደርስ ነበር ግን አባቴ ማን እንደነገረው አላውቅም ይሄ ያያ ስራ ነው ብሏል አሉት ብልም ባይሉት ጥሩ ነበር ግን ብሎት አንተ ያያ ስራ ነው ይሄኔ በሁለተኛ እዚህ አጠገቤ እንዳደርስ ብሎ እንትን አለኝ አባረኝ እኔ አባቴ በጣም ወደው ማከብረው ሰው ነው በጣም ሳጠፋ ይገርፈኛል ኃይለኛ ግርፈኛል በጣም አዎ የኤሌክትሪክ ገመድ ታውቃለህ ድሮ ቴፕ ነበረ እቺ ካሴታ ቴፕ ኤሌክትሪክ ገመዷ እንዴት ተነቅላ ትመጣለችና ነቅላ አምጣ ነው የሚባለው ነቅዬ እመጣለሁ በሱ ነው የምገረፈው አዎ ለዛም ነው የሚገርማማን በህይወቴ ጫት ሲጃራ መጠጥ ቢራ ድራፍት ጠጥቼ አላውቅም በእውነት በህይወቴ ቀምሼ አላውቅም ወይን ወይን የባላም ነገር የሙያዬ ጉዳይ ሆኖ ለሰው ሰጀስ እናረግ ምግብና እንትን ወይን ሰጀስ እናረጋለን እና ለዛ ብለን ያኔ እንጀራውን ነውብኝ ያኔ የግድ ቀምሰን ይሄ ድራይ ሚዲየም ድራይ ስዊት እና የሚባሉ እንትኖች ደረጃዎች አሉ እነሱን ሰጀስ ለማድረግ ለከስተመር ትንሽ ወይን ቀምስ ነበር እንጂ መጠጣት ይቻላልከም እግዚአብሔር ይመስገን እስካሁንም ጠጥቼ አላውቅም በጣም ደስ ይላል ይሄ አባቴ የገረፈኝም ምክንያት ሊሆን ይችላል አላውቅም ከዚህ ምን ይጠብቀኝ ይሆናል እንድታድግ ከመፈለጉ የተነሳ ትክክል ከዛ ምን ጀመርኩኝ መሰለክ ትምህርት ቤት ገራጁን ታውኩት እሺ ትምህርት ቤት ላቆም ስለ መሰረት ትምህርት አስተማርኩ ታውኩት እሱንም 2 አመት 3 አመት ሰባብር የተከፈለን እሺ አስተማርኩኝ አሁንም እናስተምረው በነገራችን ላይ አሁን ከምነግረው የሥራ አይነቶች አሉ አሁን የምነግርህ ስራ ብዙ አይነቶች አሉ ግና ከአንዳንዱ ስራ አንዳንድ አጋጣሚ ልንገርህ እሺ አንዳንድ አጋጣሚ እሺ አሁን የመሰረት ትምህርት ያጋጣሚ ልንገርህ እሺ ብዙ አሮጊቶች ናቸው ትልቅ ሴቶች አስተማሪ ሆነ እኔ አስተማሪ ልጅ ነኝ አንተ ነው የሚሉክ አሮጊቶችም ሆነው ቲቸር ነው የሚሉክና አክብሮ ነው የሚጠሩክ እና ልጆችም አሉ ህፃኖቹ ትልልቆችም ነጠላለብሰው ከለቅሶም አዘግዝቀው ይመጡ አሉ ትልቅ ሰዎች አሉ አሁን ነው የምታስተናው እና ያከብሩን ነበር እና እንጠይቃለን መጀመሪያ ለምን ፊደል ማወቅ ፈለጋችሁ ትልቁናችሁ ለምን ማንበብና መጻፍ ለምን ፈለጋችሁ ስንላችሁ አንዷ ምን አለች የማረሳው አባቷ ደብዳቤ ልኮላታል ተልኮላ ማንበብ አልቻለችም ቁጭ አርቀው ነበር እሺ አስቀምጣ እሷ 11 ነው ለካ የተቀመጠው ደብዳቤ አንድ ቀን ትዝ ብሏት ስታወጣ መጻፍ አትችልም ለልጆቹ ስታስነብባቸው እናቷ ሀዘን ነው እናቷ ሞቶ ነው የመርዳት እንትን ነው በቃ ተረርታ ነው ያለው መርዶ ነው ከስንት ቀን በኋላ ነው ከወር ከሁለት ወር ከሶስት ወር በኋላ ነው ይሄንን ያወቀችውና ያኔ ያለቀሰች ምናለችና በዚህ ሁኔታ እኔ እስከመቼ በሰው ትከሻ ማንበብና መጻፍ አለብኝ ብላ እዛ ቁጭላ ማንበብና መጻፍ ተማረች ጎበዝ ልጅ እንደው መጨረሻ ላይ አንደኛ ወጣች እሷ ናት በጣም ጎበዝ ልጅ ምክንያት አላት ትክክል ገርባል ትክክል በጣም ይገርም ምክንያት በጣም ስለሞት ሚውን ሊመስሉኝ ቲያትር ገባው እሺ አልሆነም ተማርኩ ተመረኩኝ ግን አልሰራውበትም ታውቁት እሱ ለምን ታውቁ በላም እንጀራም የለውም ያኔ ታዋቂም ደግሞ ብዙ ሰዎች ታዋቂ ያሉ ያው በሰው ነው ያኔ ያህል አይደለም ስሜቱ ነው እንጂኛ እንትኑ አይደለም በስሌት አይደለም መንገባው ስሜት ነው ብዙ ከዛ እሱን ታውቁት ከዛ ሆቴል መማር ጀመርኩ እሺ ቤት እንጀራ ጋግራለሁ ቤት ውስጥ አብኩቼ እንጀራ ሚጣብኩቼ እናቴ ከሌለች እና ጊዜ ለቅሶ ሄዳሉ ገጠር ሄዳሉ ለቅሶ ሳምንት ልትመጣ ትችላለች አባቴ ላይኖር ቤት ነው ግን ምንም አይሰራም እኛ ራሳችሁን ቻሉ ተብለን ነው ምን ሄደው
እንጀራ አብኩተን ወይም የተቦካውን አብሲት ጥለን አብሲት ከበዛበት አጉጉበን እንጀራ ጋግረን ነው የምንበላው እና ያኔ እንትኑ ወጥ መስራቱም ጎበዝ ነበርኩና እቴንን ስለምታቅ ለምን አትማርም ተብዬ ሆቴል ገባው ሆቴል ማኔጅመንት እንትን ኩክ ገባው እሺ ምግብ ዝግጅት ገባው ምግብ ዝግጅት አንድ አመት ተማርኩ ተመረኩኝ እሱን ትንሽ የሰራውበት ማኔጅመንቱ ለምን አልቀጥለም ብዬ ማኔጅመንት ተማርኩ 3 አመት እሱንም እየተማርኩኝ አጋጣሚ መሃል ላይ ስራ የሚፈልጉ ሆቴሎች ይመጣሉ እኛ ጋር ሰራተኛ የሚፈልጉ ይመጣሉ ብዙ ሆቴሎች ወደ ትምህርት ቤቱ ይመጡና ሰራተኛ አወዳዱ ይወስዳሉ ከዛ ወሰዱን ከዛ ውስጥ ሁለት ነበረን ከ10 ምናምን እንሆናለን ከ10 ምናምን ሁለት ቀረን ከሁለታችን እኔ ብቻ ቀረው እና ቤቱም ትልቅ ሳሎን ነው ብዙም ግርግር የሚፈልግ ቤት አይደለም በጣም ኳሊቲ ቤት ነው ሪዘርቬሽን ብቻ ነው የሚደረግበት ታዋቂ ሰዎች ታዋቂ ባለስልጣናት የሚመጡበት ለግራንድ ሬቭ ይባላል the big dream ማለት ነው በእንግሊዘኛ ትልቅ ህልም አለኝ እንደማለት ነው ሼፍ ኬን ይባላል ቤልጂየማዊ ነው ቤልጂየም ምግብ ነው በጣም ኳሊቲ ነው ምግብ ነውና ውድ ነው ደግሞ እንዳልኩ በዎኪንግ ገስት አይገባም ማለት በቃ ሪዘርቬሽን ነው በሪዘርቬሽን ነው ቴብል ነው ትይዘው ቴብል አንዴ ነው ቀኑ ሙሉ ይዘጋል ራስ ነው የሚበላ ወይ ምሳ አንዳንዴ ሊበላ ይችላል ለምሳ ሰዓት እና ብዙ ጊዜ ኬተሪንግ ደግሞ እንሄዳለን በጣም ብዙ አምባሳደሮች ቤት ሄዳለን ናይጄሪያ ሳውዝ አፍሪካ ምናምን ብዙ አምባሳደሮች ቤት እንደውም አንድ ቀን አሜሪካ ኤምባሲ ገብተን ኬተሪንግ ሰርተናል እዛን ጊዜ በአካል ያገኘዋቸው በጣም በልጅነት ይወዳለው ስል በሳል እንዴ ይወድ ነበር እና በአካል ያገኘዋቸው ሎሬት አፍሮክ ተክሌን እዛ ነው ያገኘዋቸው ግርማ ሞገሳቸው በነጭ ባህል ልብስ ተውበው እዛቸው በደንብ በቃ በጎደላቸው እየሞላው እየሄድኩኝ እና ትልቅ ሰዎች እንደዚህ አስተናግጃለሁ አጋጣሚ ግን ከሁሉም ለየት የሚለው አላሙዲ ያስተናገርኩበት አላሙዲ እሺ ሪዘርቬሽን ብለው መጣ እና በሁለት ቀን ቀድሞ የተነገረ አላሙዲ መጣፍ ተብሎ እሺ በቃ ህልም ማየት ነው እሺ በቃ ሌላ ቦታ መሄድ ነው አሁን ስታተስ ሊቀየር ነው ማለት ነው እሺ እና ቤቱን በስነ ስርዓት ሴታፕ ሰርቼ ቪው ሁሉ እሱ የሚቀመጥበት ይሁን ሌሎቹ ሪዘርቬሽን ያደርጉ ሰዎች የሱ አጃቢዎች አሉ እሱን ብቻ እንዲያዩት ሆነ እሱ ብቻ ዛጋ እሱን እንዲያዩት ሆኖ ነው በግራና በቀኝ ሴታፕ የተሰራው ከፊት ለፊቱ ምንም ነገር የለም ቆንጆ ሴታፕ ተሰራ ላይቱም ትንሽ ዲም አድርገነው መጣ እና አጋጣሚ ብቻዬን ማስተናገድ ለደክም ሆነ ያው መንቀሳቀሱ ያደክማል ብዙ ጊዜ ዌተር ድካም ነውና ላብ እንዲወጣ አይፈልግም ላብ ከወጣም ንጹህ ላብ ነው የሚወጣው አይሸትም ምናምን እና ለምን ሰው አትጠራም አለችኝ ብቻን ከምታስተናግድ ይሄ ሁሉ ለምን ሰው አትጠራም አለችኝ እሺ እና ጓደኞችን ጥራቸው አለችኝ እሺ ብዬ አንድ ጓደኛ ደወልኩለት እስራኤል ይባላል ሄሎ ስርሽ ሰላም ነው አለው ደህና ነኝ ዛሬ አላሙዲ ይመጣል ለምን አናስተናግደው ያማል እንዴ አርሰናል እኮ ነው ኳስ ያለኝ አርሰናል ኳስ ትችል መጣል ነው እንዴ አላሙዲ እኮ ነው ለምን የፈለገ አይሆንም ብሎ ቀረ አርሰናል ኳስ ለማየት ኳስ ለማየት በጣም ኳስ ይወዳል እሺ ናይላ አንድ ጓደኛዬ ጋር ደወልኩኝ ቴዲ ይባላል ጥርሴ ያሞኛል ብሏል እንደምንና ግዴታ አታወራም አንተ ላስተናግደም አንተ ከዛ ታቀበለኛለህ እንጂ ይሄ ምን ልታዝብ ነው አታስተናግድ እሺ ብሎ መጣ ታችን ለበሰን ንጹህ ሆነን ተዘጋጀን አገኘናቸው መጡ ያኔ እንግዲህ ሲመጣ እኛ ቤት ባህሪ ነው ልክ እንደ ጃፓኖች እንደዚህ መሬት ስመን ነው የምናስገባው በጣም ተላላች መሬት ነው በቃ ማንንም ሰው ትልቅም ትንሽም ይምጣ እዛ ቤት የገባ ሰው ሁሉ ጤና ይስጥልኝ ብለው ቴብል እናስሳለን እሺ ነው ሁሉም በቦታቸው ተቀመጡ
አላሙዲን በቦታው ተቀመጠ እሺ ያው በደንብ አስተናገርኩት ምግቡም በየአይነቱ ለሱ ሁሉንም ሁለት ጋርዶች አሉት ምግብ የሚቀምሱ ያላሙዲ አስቀኞች አሉ እሱም ያስቁ ዝምባዝ ብዬ እንቅልፍ ረሳዋት ብሎ የሚያስቅሰው አለ እዛ ውስጥ በቃ ዝምባን ይዤ እኔ እንቅልፍ ነስታኝ እኔ እሷን እንቅልፍ ነስቼ ያሳደኳት ያ አሳደርዋት ብሎ የሚያለቅሳል አሙዲ ስቃሉ በትንሽ ነገር በስነ ስርዓት ክትክት ይላል በቃ ማይረባይ በቃ ማለት የእንትን ብዙም ቀልድ ባትለው እኛ መሳቅ ስለማንችል ኮስተር ብለን ምንስቀው እኛ በተናገሩት አይደለም ምንስቀው ስለሳቁ ነው የሚያስቁን እንዴት ያስቃል ብለን እንስቅ እንችላለን ግን አንስቅም ኮስተር ብለን እኛ በደንብ አስተናገርኳቸው በጣም ትህትና ያላቸው ግርማ ሞገስ ያላቸው ንግግራቸው በጣም የሚገርም እንትን አላቸው ይሄ ግርማ ሞገስ አላቸው ሲናገሩ እኛንም አመሰግናለሁ ሲሉንም ሼፍ ኬንም ጠርተው ሼፍ በጣም ይጣፍጣል ግብጽ እኮ እርሻ አለኝ ለምን ሄደክ ከዛ ሽሪምፕ ስለምን አታመጣም ሱዳን እኮ እንደዚህ ያለኝ የሚሉ ናቸው እንትናቸውን የእርሻ ቦታቸውን ለነሱ ከነዚህ ቦታ ሽሪምፕ ብታመጣ ከእንደዚህ ይያሉ ሰጀስት ያደርጉታል እና ቆንጆ ጊዜ ያሳልፈው እሺ መጨረሻ ላይ ሊሄዱ ሲሉ ብዙ ብር ተሰጣችሁ በጣም ብዙ ብር ያወጣሉ ብዙ ብር ነው እና ጠረጴዛ ላይ ቁጭ አረጉታል ብሩ እንደዚህ አዳዲስ ከመሆኑ የተነሳ ፍስስ ይላል እንሸራተተ በቃ ሽርትታል እኛም ቃል ልነግር አልችልም እንደ ብር አይቻል አቅም እንደዛ በብዛት በጣም ደስ ያለን ደስታችንን አምቀን እጃችን ወደ ኋላ አጥፈን እስከሚወጡ እስከምንሰናበታቸው አዎ ከመኔው በቃ እና በጣም ጓግተን እሳቸውን በክብር በእንግል ላይ የሚያገኟቸውን ሴኩሪቲዎች ብር እየሰጡ ምናምን አለፉ ሄዱ እኛ ያው ይሄ ብር ሲዘግ እንደዚህ ግፍ ሲል ሼፊው ያው መሰብሰብ ነበረበትና ብሩን ስብስብ አድርጎ መሳቢያ እንደዚህ መሳቢያ ውስጥ ነው የከተተው ያምበ እሺ እና ቆልፎ እሳቸውን ሊሸኝ ወጣን በሰላም ሸኛናቸውና ተመለሰን እሺ ሴታፕ አነሳን ቶሎ ብለን የተበላበትን አነሳን እነሱ ያወራሉ እንዴት ነበረ ምግቡ እንዴት ነበረ ቆንጆ ነበረ ተባለ ያው ቡፌ ስለነበረ ከምግብ በኋላ እነሱ ከበሉት በኋላ ያስተናገዳችሁትን እስቲቀመሱት ተብለን እንበላ ነበርኛም እንትን አይባልም በቃ እኛ እንስተናገራለን እርስ በራሳችን እኔ እንዳስተናጋጅ የኪችኖቹን ሁሉንም መተን እናበላቸው ይበላሉ እና ይሄንን ስናረግ ስቲል ምግቡ ሳይሆን ብሩ ላይ ነው ሐሳባችን አይ ብሩ አንቺ ምግቡ በቃ ብለን ልብስ ቀይረን እሺ ቻው በቃ የተሰበሰበውን ይሰጠን እስከምንል ጉጉታችንና መጀመሪያ የተጠራሁት እንካ ስትለኝ አላመንኩም በጣም ነው መወዳት ለኔ በጣም ታስብልኛለች ብዙ ነገር አርጋልኛለች እኔም ብዙ ነገር አርግላታለሁ በጣም ብዙ ነው የጠበቅኩት 6000 ብር ነው 5000 ብር ነው የሰጠችው እና በጣም ደነገጥኩኝ ለልጁ 2000 ብር ሰጠችው እሺ እና እኔ ከምጠብቀው በታች ስለሆነ ገረመኝ ለሁሉ ብር ነው ግን አይተዋል በጣም እንዴ በጣም ብዙ ብር 6000 ብር ሰጠኝ ደነገጥኩ እና በቃ እኔ ከዚህ በኋላ እዚህ ቤት እንደዚህ ለፍቼ ጧት ሁለት ቀን ነው ይሄንን ነገር ሴታፕ ስንሰራ ብርጭቆ ስንወለውል ልብስ ስንመርጥ ቴብል ሴታፕ ስናደርግ ግድግዳ ቀለም ስናጸዳ እና ይሄንን እንዴት ተሰጠኛለች ብዬ በቃ ተናደድኩ አዘንክ በጣም እሺ በማግስቱ ምንም አልጠየኳትም ቀራው ከዛ ሬስቶራንት ሆቴል ላይ ያለውን ክፍተት አየውና ደግሞ ለምን እንጀራ አልነግድም ብዬ እንጀራ ገባው
እንጀራ ማስረከብ እንጀራ የሚሸጠው እሺ ብዙ ጊዜ ሆቴል ላይ ይቸገራሉ እንጀራ ወይ ሻግታል ወይ ቶሎ ይደርቃል ይቆመጥጣል እና እንደሱ ሲሆን ለምን ንጹህኝ አላቀርብም አልኩና እናቴም ጎበዝ ናት ቤት እንጀራ መጋገር ጀመረ እሺ ብር ስለሌለን ግን የብድርና ቁጠባ ሄጄ ለፋይዳ ይባላል የብድር ቁጠባው እናትና አባቶቼን ዋስትና አድርጌ እንጀራ ብር ተቀብዬ እንጀራ መጋገር ጀመርኩ ፕሮፖዛልንም ታቀርባለህ ለምን እንደምትፈልገው ትባላለህ ምክር ይሰጣል እንጀራ ጀመርኩኝ በደንብ እንጀራ መሸጥ ጀመርኩኝ ጧት መጥቶ ይወስዳል ሊስትሮ ነው ጧት እንጀራ ይደርሳል ሊስትሮን ይሰራል ማታ ደግሞ ሰፌድ ይመልሳል ብሩንም ይመልሳል በየቀኑ ነው ብሩ ይመጣው እኔ ደግሞ ብሩም ሲመጣ ቶሎ ብዬ የማገዶ የቡና ጭማቂ ያለ ይሄ እንትኑ ገለባ አለ የእንጨት የእንትን ፍቅፋቂ ያለ የቡና ገለባ አለ የግና ገለባ የቡና እሺ እና እንጨት ፍቅፋቂ ሰጋቱራ እሱን ጭኜ ባህያ አዝዤ ያመጣለሁ ማዘዝ ነው ስራዬ ይመጣሉ ባህያ ቤት አወርዳሉ ብር ሰጥቷቸው እንደሱ የጋገረን ሰራተኛ ቀጥረን ቆንጆ እየሰራን ነበር በጣም ቆንጆ አጋጣሚ እቴ አሜሪካ ትሄዳለች እሺ እቴ እንዳልኩ ለቤቷ ያሟች ናት ለኛ ቤት ትንሽ ብትሆንም እንደ ትልቅ ናት እሺ የቤቱ አውራ ማለት ናት እኛ እንደውም ብዙ አልሰራም ለእናታችን ብዙ ነገር እሷ ብዙ ነገር አድርጋለችና ልክዛ ስትሄድ ወዲያው የመጀመሪያ ስራዋ ይሄንን ምግብ ቤት ይሄንን እንጀራ ቤት ማዘጋት ነው በቃ እኔ አሜሪካ ገብቻለሁ በቃ አዎ በቃ ይሄንን ተው አትልከሙ ይሄን እንጀራ መጋገር ነው ብላ በወር አልሞላትም ብር ስልክ በስራ ወዲያውኑ ተው ነው ይሄን የት በደረሰ ግን እኮ ብታስቀጥሉት ነበር የሚሻለው እንዴ በዛስ ጊዜ ልንመልስ የነበረው ብር ሴቪንጉ እንኳን የተቀማጩ ብሩ የትነት ነበር የሚገርም በጣም ብዙ ነበር የሰጡን እኛ ዳውን ሙሉ እንደከፈለን ሴቪንግ አለ እዳ ብቻ ነው የምትከፍለው ሴቪንግ ይቀመጥልሃል እሱ ሴቪንግ ሁሉ ተጠራቅሞ ብዙ ብር ነበር ያኔ መጣለ በጣም አይ ስለምትወዳችሁ የደከማችሁ መሰላት አዎ በቃ እኛን እርፍ ለማድረግ ነው በቃ የምን ልፋት ግን መስራት ምንም እንኳን አልሰራንም ከዛ በኋላ አዎ በቃ ማሳደግ ነበር ግን በጣም እንጨት ቤት ከፈትኩኝ ከጓደኛዬ ጋር በራሴ እሺ ወደ ሰሚት ጋር ከጓደኛዬ ጋር እንጨት ቤት ከፈት ግን እንዳሰብኩት እንጨት ቤት ቀላል ሆኖ አላየሁት እሺ ላፕቶፕ አለኝ እንጨት እንዴት እንደሚሰራ ያለው ፒክቸር አወጣለሁ እንጨት ትዛዝ ሲመጣ እሱ ነው ማሳያቸው ከጎግል እሺ እና በጣም የተዳጀ ነው ይመስላቸው በጣም በቃ ድርጅት ነው ያለችን እንኳን አንድ ማሽን ናት እሺ የእንጨት መቆረጫ ብቻ ነው እና በጣም የተደራጀ ነው ይመስላቸውና ያዙናል ያዘዙንና ምን ሰራው ሰማይና ምድር ነው እኔ ያዘዝኩት ይሄ ነው ይሄ ቀለም አልመጣ አይ ፀሐይ ላይ ስለሆነ ነው ቤት ሲገባ እኮ ይመጣል እንላቸዋለን ቤት ሲገጠም እና እንጨት ቤቱም እንዳሰብኩት አልሆነም ፈተና በዛበት ጭቅጭቅ ነው ጧትና ማታ ቀብድ ሲመጣለ ብር ቀንሰ ቀብድ መቀበልህንና ይሄ የተንጠለጠለውን ስራ መጨረሰ እንጂ ያባለ ቀብዱ ስራ ይሰራል ብላ አይደለም ቀብድ የምትቀበለው እና አንድ ቀን ምን ሆነ መሰለ አማንዬ ሰውየው ምርር ብሎት ይላንጨት ቤት ዞሮ ተጣልቶ ተደባድቦ በጥቆማኛ ቤት መጣ ደና ነው የሚሰራው ተብሎ እሱም የተባለው ድንገት አጋጣሚ አንዷ እንደይሰርተንላ ተሳካልን ለምንድን ሙሉ ብር ስለሰጠችን አምናለው በቀኑ ጨርሰስጠኝ እኔ ቀብድ አልሰጥህም እንካ ሙሉን ብር ብላ ሰጣኝ ከጣጥመን ጨርሰን አስረክመት ለሱ ይሄንን ነገር ስለሰማ እኛ ጋር መጣ ደና ናቸው ብሎ ሯጭ ነው አጋጣሚ የመከላከያ ሯጭ መስለኛል ባልሳሳትና መጥቶ በፍቅር አወራኝ ረዘም ይላል በፍቅር አወራኝ በቃ ቀብድም ስንት ነው የምትፈልገው እኔ አልቆ ብቻ እንድሰጠኝ ነው እኔ ምንም ብር ችግር የለም ቀብድ ስንት ነው የምትለው ያልኩትን ሰጠኝ እሺ እኛ እንዳልኩ ሌላ መጨረስ ነው አላማችን እሺ በሱ ብር የተጀመረ የተንጠለጠለ ነበር እሺ ቶሎ ብለን ያንን ጨርሰን ወደሱ ልንገባ እሺ 2 ወር 3 ወር ነው የምንሰጠው 2 ወር የሚበዛ እንሰጣለን እሺ
እና ያንን አድርገን እየሰራን ነገሮቹ ሳይሳኩ ቀሩና የሱን በር ሳይሰራ መጥቶ መጨቃጨቅ ጀመረ። ሲመጣ እኔ ያው ከስተመርህን እንደ አመጣጡ ነው የምትሸኘውና ሲመጣ አግሬሲቭ ሆኖ ስለሚመጣ ስቄ ነው መሸኘው። እንደውም ሰላም ነው ታዲያ ነው ካይ አለቀ አላለቀም እኮ አይደል አላለቀም ይሆነ እንደዚህ ሆኖ እና አላለቀም አይደለም አላለቀም አይደለም ቆይ እንደዚህ ሆኖ ትንሽ ቀርቶታል። በሩ ደግሞ ተሰርቶ ማስጫኛን ያጣነው ከማሽን ቤት እንጂ ማምጣት ነው ከሌላ ዕቃ ጋዘን ማምጣት ነው ማለት አምኖን ይሄዳል። ብዙ ጊዜ አምነናል ግን እኛ የውሸታችን ነበር ምንለው ውሸት ነው አሻለ። መጨረሻ ላይ ነብር ሆኖ መጣ። ቤት ትልቅ ጃኬት አርጓል ማለት ካቅሙ በላይ ሆነ። እውነትም እኛ አማረር ነው ያልነውን ሁሉ ፈጽም አልቻልንም። በሩንም ሊያዩ አልቻልንም። አንዳንድ ጊዜ ከስተመሮች ሲመጡ በፊዚካል ሲያዩት አዎ በሬ ነው ይላሉ። ደድረ አይ የሰራው ነው ብለው ነው። የሱን በር አይደለም ምንም ልናመጣ አልቻልንም። ኪችን አንተን ቁም ሳጥንና በር ነው የሰጠን። አንድ ቀን ነብር ሆኖ መጣ። ትልቅ ጃኬት አጓል እየሮጠ መጣ። የታለ እኔ ከጓሮ ቀለም እንቀባለን መጣል ሲባልማ እንደዚህ እኛ አልጠበቅንም። ሽጉጥ ይዟል፣ ኮልት ይዟል። ሽጉጥ እንደዚህ የታለ እገለዋለሁ የታለ አለ። በቃ እኔ በዛ በጓሮ አመለጥኩኝ። እሺ ጭቅጭቅ ፈጠረ። ልጆቹን ቢያስረዱት ዝም በሉ አለ። መቆጣት ጀመረ። በቃ አለቃ ሆነ። ለምን እውነቱን ነው። በጣም ያናድዳል። ካሰብ ድግስ ይኖራቸዋል። ስንት ፕሮግራም አድርገው ነው የሚሰጡልኛ ግን እኛ አናሳካላችሁም ያን ጊዜ እና በጣም ተናደደ። እኔ በቃኝ ብሬንስቴን ዛሬውኑ ኬት ያመጣል። ዛሬውኑ የሚያመጣበት የለውም። ጊዜ ስጠው። ጊዜ ምን ይዤ ነው ጊዜ የሚሰጠው አለ። ተጠየቅኩኝ እኔ ብሩን መቼ ነው የምትሰጠው እንደዚህ ምን ይዤ አለ። በቃ ቼክ ልጻፍለት ተባለ። ቼክ ጻፍኩለት። ከዛ ቼኩን ይዞ ሄደ። የዛሬ ወርም አልገባም ብሩ። ለምን መቼም ቢሆን ብር ተቀማጭና ተቀማጭ ከሌለ በስተቀር እንጨስራ በቃል መስፈጽሞ ነገር አይኖርም። በቃ ሁሉ ጊዜ ሆነንከን አጣጣምብቻ በመብራትም ይሁን በቃጥሮትም ይሁን በባለሙያቶትም ይሁን ባንተ ድክመትም ይሁን ብቻ ችግር አለ። በደም ተራይተክ ካልሰራ በስተቀር መጨረሻ ላይ ቼክ ሰጣውት። ቼኩ ቀን አልደረሰ። ሄደ ባንክ ቤት ሙቱልኝ አለው። ሲያየኝ እኔ ደግሞ ሁሉ ጊዜ ብር በዛ ነው ይመጣልን። እኛም ሴቭ እናደርጋለን። አንድ ደንበኛ መያዝ አለበት ባንክ ደንበኛ። ይሄማ ደንበኛችን ነው እንዴት ይሆናል ብሎ ደወለልኝ። ብሩን ተሰጠዋለህ መቼ ነው የምትሰጠው አለ። አይ አሁን ብር የለኝም በዚህ ቀን ሰጠው ይችላልው። ሰማኝ ልጄ አንተ ልጅ ነህ። ይሄ ሰውዬ ብር የለውም ብለን ብንመጣ 5 አመትና 50 ሺህ ብር ልትቀጣ ነው። ገና ልጅ ነህ። እሱንም አስረድተነዋል። የመጨረሻ ቀን ንገረኝ አትቀልድ በህይወት እና ብሩን መቼ ነው የምታስቀባለት ንገረኝ። እኔ እሱን አሳምኘው ለምን የዛሬ አመት አሳምኘው እኔ ለቀዋለሁ ንገረኝ አለኝ። የዛሬ ወር አልኩት። እርግጠኛ ነው? እሺ ብሎ የዛሬ ወር አጋጣሚ የሆነ ስራ አገኘው። ሙሉ ቤት አገኘው። እሱን የሰራው ብሩ እየተሰጠኝ አሁንም መክፈል አቃተኝ። መጨረሻ ላይ እህቴ መጣች ከኳታር። እህቴ መጣ ስታየኝ ሰራለው ገንዘብ የለም። ጧት መጥቼ ማታ ገባለው የለም ገንዘብ። ድካም ነኝ አቧራ ነኝ። በቃ ጠውልገ ምናምን ነው የምትገባው። ልጅ ቆሾ ነው የምትገባው። ብር የለም ይሰጥሻል እናቴ የለም። ታዲያ የት ነው ስራውስ እንዴት ነው? ያው ወጣ ስትል ሰርተ መግባት የሚታየው ብር ነው ደሞዝ ነው። የለም ደሞዝ። ለምን ኳታር አትሄድም ማለችኝ። ደስ ይለኛል።
እርግጠኛ ነው እውነት አዎ እርግጠኛ ፓስፖርት አውጥቼ ነበር አሜሪካ ልሄድ በሜክሲኮ አልተሳካልኝም ነበር ከዛ ፓስፖርት አላው ሰጠው ተደወለ ቪዛ ተገኘ በሳምንቱ የዛሬ ሳምንት ሄዳል ተዘጋጃሉ ነው አረ ክልክላልኩ እቃዎቹን ሻጥኩኝ የእቃዎቹ ብር የሰውየውን ዕዳ ሸፈነልኝ ግን ምን ቀረ የልጆቹ ብር ቀረ የምከፍለው የልጆቹ ሰራተኞቹ ቀረ አዎ እኔ በየወሩ ደግሞ ቁጠባ ነበርኝ የዛሬ 97 የተመዘገብኩት የኮንዶሚኒየም ነበርኝ እሱን አወጣውና እዛው በር ላይ ማውጣት ፈልጋለሁ ብር አልኩት እንዴት ታውጣለህ ይሄ እኮ ቁጠባ ነው አይደለም ቀጥልበት እንጂ ምን ሆነ ነው ብሎ ይመክሯል እንዳታወጣ ችግር ካለብህም በሆነ ነገር ይሄን ካመለጠ አመለጠ ነው ይሄ ቤት እጣ ብለው ይመክሯል ነው ምንም በቃኝ እኔም ከሀገር ልወጣ ነው እዳም አለብኝ ይሄው ልጆቹ በርጋ ቆመዋል እነሱ ዳ ነው እኔም ማውጣት ፈልጋለሁ እርግጠኛ ነው እውነት ነው እሺ አሉ ወጣ ፋይል ስሜ ወጣ የተቀመጥከው ቁጠባና ትንሽ ወለድ ነበረቻት እሱ ወጣ ፈረምኩኝ እዛው ሰጠዋቸው እንደውም አንዱ 1000 ነው ምናምን ብር ቀራበት አነሰበት በቃ ሌላ ጊዜ ተጣጣ አዎ በቃ ሰጥቼ ብዬው ተጣጣለው አዎ መለሰታለሁ አረ በዛውም አንድ የሚገርምክ እውነት እኛ ሰፈር እዛ እንጨት ቤት እንረዳዳለን እሺ ቸገረክ ብር ይሰጣል ያበድራል አንድ ትግራይ ነው ስሙን ረስቻለሁ ካየኝ እኔ አሁንም ይጻፍልኝ ወይ ስልኬን በማስቀምጥበት ይንገረኝ 10,000 ብር አበድሮኛል ቸገረኝ ብዬ ነው ያበድረኝ ያኔ አልመለስኩለትም እስካሁን እና እባክህን እኔ መክፈል ፈልጋለሁ ብሩንና ካለ በአማን በኩልና በሜሴጅ እኔ ብሩን መልሳለሁ በጣም አዎ ትግራይ እንደምትኖር እርግጠኛ ነኝ ኳታር እንደመጣ ማን ጋር ለመጀመሪያ ጊዜ ስራ አገኘ ሆይ እንዴት ነበር የመጀመሪያው ሰሞን አዎ ኳታር እንደመጣው አማንዬ እህቴ ጋር ነበር ያረፍ እህቴ ጋር አስቀመጥ 8 ወር ተቀመጥኩኝ ለኔም ረፍት ነው 8 ወር እሷን ልጅ ትሪት ያረኩት ያሳደግኩት ማለት ገና ከ5 ወሩ ያሳደግኩት ተቀመጥኩኝ ከዛ መስራት አለብህ ብለው ስራ ሲፈለግ የቀን ስራ ተገኘ ማይቀን ስራ ለመጀመሪያ ጊዜ የቀን ስራ ወጣ የቀን ስራ መስራችበት ኃይለኛ ሙቀት ነው ቤት ስገባ እንደውም ከዚህ በላይና ከዚህ በታች ጠቁሬ ነው የገባሁት ሻወር 3 ሰውነቴን ጠቁሯል በቃ እና ለካ መሸፈን አለብኝ ይሄን ሸፍነ ፊትን ሸፍነ ነው የምሰራው ሳይሸፈን ቀን ስራ እዚህ ሀገር አይሰራም የቀን ስራ አዎ ይሄ የምልብስ አለ ስለብስና ነው የምሰራው ፊትን ሸፍኗል እቺ ብቻ የምታየው እጅንም ሸፍነ ነው የምሰራውና እኔ ያንን በቃ እንደኛ ሀገር መስሎኝ እጄ ሰራው ግን አድካሚና በጣም ሙቀት ነበረ ድካም እንዳይመስል ውሃ ጠጥታ አትረካም ተንፍሰ አየር ተንፍሰ ስበ አትረካም ምግቡን አየሩ ትፈልገዋል አየር ለመሳብ የለም እየሳብኩ ነው ግን የለም አየሩ በቃ ምትስበው ሙቀት ነው ድካም አለ ግን እንደዛ አለ ስላለ ያው እኔም እዛ በደንብ ስለምሯጥ ስለነበረ የ8 ወር ነው ትንሽ ወገቤን የፈተነ እንጂ 1 አመት ተኩል ያህል ሰራው ቀን ስራ እና መንጃ ፍቃድ ስንት ነበር የሚከፈላችሁ 100 ሪያል ነበር 100 ሪያል ጥሩ ነው ቆንጆ ነበር አዎ ቆንጆ ነበር ድርጅቱም ቆንጆ ነበር ቆንጆ አሪፍ ድርጅት ነበር እና 100 ሪያል ይከፍላል ያው እኛ 100 ሪያል ሲከፍል 2 ወር 3 ወር አይሰጥህም ደሞዝ አትሰጠንም የድርጅቱ ህግ ነው እሺ 3 ወር አትሰጠንም እሺ አይሰጣችሁም ተብሎ ነው የተከባለው እና እንሰራለን ብለን አይሰጥህም ግን እየሰራን እያለ አጋጣሚ 5 ወር ደረሰ ደሞዝ ብሩ እሺ ሳይሰጠን ቀረ እሺ ከዛ መጠየቅ ጀመረን ቆይ ከነገ ወዲያ ቆይ ነገ ኮንቬና ሲባል
ባንጋሊና ህንዶች አደገኛ ናቸው እዛው ጋር አብሶ ባንጋሊዎች በጠበጡ ጄኔሬተር አጠፉ መኪና ሰባበሩ ሰዎቹን አለቆቻቸውን አላስወጣም አሉ 500 ምናምን ሰራተኛ ይሆናል እሺ አላስወጣም አሉ ተዘጋጋ ፖሊስ መጣ ግቢው በጣም ትልቅ ነው ሞል ነገር ነው ስቲል አላለቀም እሱ በፖሊሱ ተከበበ ከኛ 3 ሰዎች ተባሉ ሊያናግሩ ምንድነው ችግራችሁ ለማለት አናገሩን ደሞዝ አልሰጡንም 5 ወር ተባለ ባለቤቶች ተነገሩ አዎ አልሰጠም በእንደዚህ ምክንያት ተባለ ይሄን ብር ዛሬ ማታ ሰጣችሁ ካልጨረሳችሁ ይሄ ካምፓኒ አደጋ ውስጥ ይገባል ተብሎ ተነገራቸው መሰለኝ ዛሬ ስጣችኋል ተባለ ዛሬ አዎ እሺ ብለን ቁጭ 500ዎችንም ቁጭ አለን ማታ ብሩን ደሞዝ ሲሰጥ አደረ የ5 ወር ደሞዛችን የሚገርም በሻንጣን የገባው ብር እንደውም ከፋዮቹ እያሳዘኑን ወተት ውሃ ምግብ ይዘንላቸው እንመጣለን ከፋዮቹ ደከሙ አዎ የተሰናዳ ሂሳብ የለም የ ታይም ሽት ያዩ ነው የሚደምሩት ታይም ሽት ነው ያሉ እሱን ደምረው ነው 5 ወር ውስጥ የሚያረጉት ድብር የሚሰጡክና ያው ሁሉ ሲያረጉ ደከሙና እኛ ውሃ ያመጣን አንዱ ያረፈ ወተት ያመጣን ምግብ ያመጣን ቆይ ብሉ ይያለን ነው ሌሊቱ ሙሉ ብሩ ተከፍሎ አለቀ እሺ ከዛ የቀን ስራ ሰራክ ከዛ መንጃፍ ካላወጣ ከዛ መንጃፍ ካላወጣ ሹፌር እንኳን እሺ ና ሹፌር ሆነ ሹፌር እኔ ካምፓኒ ሹፌር ነበር መሆን የፈለኩት ግን ጊርስ እዚህ ይጥላሉ ጊር ከዛ አውቶማቲክ ማንድ ያለፍኩና አውቶማቲክ የታክሲ ሹፌር ሊሞዚን ሹፌር እሺ አንድ 5-6 አመት ያሆነ አረለ አዎ በዚህ አጋጣሚ አንድ ጃፓን ያገኛል እሺ እና እሱ ምንድነው እንዴት ነው እኔን የተረዳኝ ቡክ ሲያደርግ ቡሶ ይከነስለዋል ለምን እሱ ያለበት ቦታ ገና በእግሩ ነው የመጣው መኪና አይገባም እሺ ቡክ አድርጎ ነው የሚጠብቀው እየመጣ ስቴዲየም አካባቢ ነው እና ቡክ ሲያደርግ ይከነስላል ቡክ ሲያደርግ ይከነስሉበታል ሩቅ ስለሆነ አዎ እሺ እኔ ቡክ ሲያደርግ እኔ ጋር መጣ ከዛ ይጽፍልሃል እየመጣው ነው እንዳትከነስለኝ እዚህ ጋር ጠብቀኝ የቱ ጋር ነው የተባለ ነው ይጻጻፉ በዚህ ጋር ሂድ በዚህ ጋር ቁም እንደዚህ የሚለ ትልቅ ነውና ቡክ ስታደርግ ስፔሲፊክ ቦታ አይታይም የት ቦታ እንደምትጠብቅ ነው ያወራ በሜሴጅ የምትገናኘው አጋጣሚ እንደሱ አረ ችግር የለውም እኔ ጠብቃለሁ ብየው መጣ እሺ ስካውን ቡክ አድርጌያለሁ ሁሉም ከንስለውኛል አንተ አልከነሰልክም ቴንክ ዩ ቬሪ ማች የት ሀገር ሰው ነህ ብሎ በደንብ አወራና ምንድነው የምትሰራው ምናምን አይ እንደዚህ ዶንኪ ቲዩብ ተማሪ ነበር ያለ ምን ዶንኪ ቲዩብ ወጌሻን ተምሬ ነበር አዎ የዩቲዩብ ስልጠና ወስጄ ነበር እና ዩቲዩብ እንደዚህ ለሞከር ያሰብኩ ነው ምናምን ስለው ታዲያ ምን ያስፈልጋል አለኝ አይ ምንም ያው ካሜራ እንዳል ነገሮች ስልክ ላፕቶፕ ምናምን ስለው እሺ ያለኝና ለማንኛውም በየጊዜው ነው ማድረስ ትችላለህ ኤርፖርት ፓይለት ነው ሰውየው እሺ ኤርፖርት ነው ማመላለስ ትችላለህ አለኝ አዎ እችላለሁ አልኩት እውነትን ነው በቃ ከኤርፖርት እዚህ ታመላልሰኛለህ እኔ ላፕቶፑን ሞባይሉንና ካሜራውን አመጣልሃለሁ ችግር የለውም በሱ እየቀነሰን ሂሳቡን እኔ ገዝቼ ልስጥህና አንተ አመላልሰኛለህ በጣም ገረመኝ እሺ አልኩት ገዝቶ ሰጠኝ እውነት የሚገርም ላፕቶፕ እና ትንሽ ካሜራ እና አይፎን ስልክ ሰጥቶ ሰጠኝ አምኖኝ ነው አዎ አምኖኝ ነው ማመላለሰው አሁን ሁሌም ደሞ ሲመቸኝ ነው በግድና አይለኝም ዛሬ መቻል ታደርሰኛለህ ነው የሚለኝ አዎ ካልኩት ና ብሎኝ ይሄዳል እንጂ አይመቸኝም ካለ ኦኬ ኔክስት ታይም ነው የሚለኝ እና ሁሌ ይጽፍልኛል ሜሴጅ ይሄን ያህል ብር ቀርቷል እያለ ማለት ነው እና አይገርም ያቺ መልካምነት እንደቀልድ በጣም የሚያመጣው ነገር የለም መልካም ስራ ለራስ ነው የሚባለው እውነት ነው በጣም ይገርም ባለቤቴ
በረጅም ጊዜ ነው ማገኛት እዚህ የሆነ ነገር ጀምረ የሆነ ነገር ፌል ካረገበ መልሶ ስለማስተካከል ስለሚያስቸግርክ አልሄድም አገር ቤት አልሄድም እና ረጅም ጊዜ ነው ያገኘዋል እና ልጅ አያወራኝም እኔን አያቀኝም ያው ዳዲ እያለች ነው እንጂ ባለቤት የምትለው አያወራኝም እና አንድ ቀን እሱን ለማስደሰት አሻንጉሊት አሳየዋለሁና አሻንጉሊት ሲያይ ግን ይነቃል ያያል እንደዚህ እና እኔ ቆይስቲ ይሄንን ነገር ለሱም ለማስደሰት ጀመርኩት አጋጣሚ እሱን ያሳየውት በሄደ ቁጥር እኔም በዚህ ነገር መሳብ ጀመርኩኝ ነገርየው ዓለም አቀፍ ነው ቬንትሪኩሊስት ይባላልና ለከሙያ ነው በደንብ ሳየው ለምን ይሄንን ሙያ እኔ አላጠናውም ብዬ ማጥናት ጀመርኩኝ እና መጀመሪያ ቀን ላይ በጣም ይከብድ ነበር እንደ እብድ ያዩ ነበር ቤት ውስጥ ልጆች ስለማመድ በእጄ አሻንጉሊትም ገዝቼ እንደዚህ ለማመድ ነበርና በጣም ኢንተረስቲንግ ነው ግን ከባድ ነው አድካሚ ነው በጣም አድካሚ ነው የአይምሮ ጨዋታ ስለሆነ መሰብሰብን ይፈልጋል አብረ ደግሞ ማደግን ይፈልጋል እኔ አርጅቻለሁ ይሄንን ገና ለምድክ ስል ኦሬዲ ገፍቻለሁ ከልጅነት አብዛኛዎቹ የአሜሪካ ውስጥ ያሉ ጄፍ ዳንሃም ከልጅነታቸው 7 አመት 10 አመት ነው የሚጀምሩት ገና ከልጅነታቸው የሚጀምሩት እኔ ኦሬዲ ሄጃለሁ ቆጥሬ ያለውና ከዚህ ጋር ለመግባባት በጣም ቸገረኝ ግን እልያዘኝ ጧትና ማታ ግን ትሬኒንግ አደርጋለሁ ሁሉ ጊዜ አንድ አይነት አይደለም 3 አይነት አክቲንግ ለማመዳለሁ እና ተሳካልኝ እና አሻንጉሊቷን ደግሞ ራሴ መስራት ጀመርኩ ለምን አብዛኛው አሻንጉሊቶች የቀይ እና የነሱ ሀገር ባህል አሻንጉሊቶች ናቸው የኛ ሀገር አሻንጉሊት ባህል የለም ማለት እኛ ጥቁርና ቀይም ነን የኛ ሀገር አሻንጉሊት የለም እና ራሴ መስራት ጀመርኩ እና በጣም መግፋት ጀመርኩ በጣም ኢንተረስትድ ሆንኩኝ ጧትና ማታ ይሄ መኪና ተጠቀመኝ ብቻዬን ነኝ መኪና ውስጥ መለማመድ ጀመርኩ ቡኪንግ ይግባ ስራው ነው እሱ ግን ጎን ለጎን ይሄን ትሬን ማለት ጀመርኩ በጣም ትሬን ማለት ጀመርኩኝ ለካ በዚህ ብዙ ነገር መልእክት ማስተላለፍ ይቻላል የኛ ልጆቻችን የጠፉት በእነሱ አሻንጉሊት ነው እና እኛ ለምበራሳችን አሻንጉሊት ደግሞ ለምን አንመልሳቸውም የኛን ልጆች በራሳችን ባህል አነጋገር ቅላጼ ፊደል እና ኢቭን የአሻንጉሊት ቅርጽ እንደውም አንድ ልጅ መንብላለች ልጇን ጥቁር ሰጣት ፈርታት አሻንጉሊቱን ሸሸቻት ጥቁር አሻንጉሊት ሰጣት ጠይም አሻንጉሊት እንጂ ጠላቻት ልጅቷ አሻንጉሊቱን ቲክቶክ ላይ ነው ያየሁት በጣም ጠላቻት ነጭ ለምዳ የፈረንጅ ለምደው የሚያሳያችሁ እዚህ ውስጥ የቀረጿቸው ያን ነው እና ጠላቻት እና የግድኛ እነዚህን ይሄ ጥቁርኛ እኛ የጥቁር ዘር ሰዎች ነን ትክክል እንዴት እንደመጣን የጥቁር ህዝብ ተብለን ነው የምንታወቀው ትክክል አሻንጉሊቶቻችንና ልጆቻችንን በእነሱ ቀለም ማሳደግ የግድ ነው ትክክል እንዴት ነሽ ደህና ነህ እንዴት ነህ ሰላም ነው ደህና ነህ ታውቂኛለሽ አታውቂውም እንዴ የት ነው ደናቀው እስቲ ቆይ አስታውስሽ ገና አስታውሰሽ ነው እንዴ እና ታዲያ ቆይ አስታውስ እንዴ ምግብ አይነቱ አለ እንዴ ሰላም ነሽ ደህና ነኝ እንዴት ነህ አንተ ስንት አመትሽ ነው እድሜሽ ይታወቃል እድሜ ስንት ነው ንገሪው አንቻክም እንዴ እኔ አላውቅም ንገረኛ አንተ አይደል የተሰራኝ እኮ ንገሩ እድሜሽን አታውቂም ስትሰሪ አታውቂም እንዴ ነጭ መጀመሪያ እግሬን የሰራው እኔ ጭንቅላት የሰራው እንዴ እሺ ንገሪው እሺ የዛሬ ስንት አመት መሰለሽ 3 አመት አረደክ 3 አመት ይሆናል 3 አመት 3 አመት አለኝ እኮ እንዴ አይሆንሽም እሺ 3 ነው አይደለ 3 አመት ነው እውነት 3 አመት ነው አላሽም 3 አመት ነው ብዙ ጊዜ ስሰራት ነበርና ስትፈርስ ቆይ ልንገርሽ
አንቺ ትነግሪዋለሽ? እሺ ንገሪ። እሺ ንገሪው። በጣም ናይስ በጣም ናይስ። እኔ ምን ስራ ወይ አሁን በዚህ ሙያ ምንድነው አላማ? እኔ እንግዲህ መጀመሪያ አገር አቀፍ ይሄን ነገር ለመቀበል ብዙ በጣም ብዙ ታውረዶች ይጠይቃል። ለምን ሰው ለአሻንጉሊት ያለው እንትን ግንዛቤ በጣም አናሳ ትክክል። የሚያስተላልፈው መልእክት እኛም ፐርፌክት ሆነን እስከምንመጣ ትንሽ ይታገሰን፣ ግን ጥሩ ነገር እንደምንሰራ እርግጠኛ ነኝ። መጀመሪያ አገር አቀፍ ትክክል። ኢትዮጵያ ውስጥ ቬንትሪኪስት ምንድነው ብለህ ብታወጣ ምንም ነገር የለም። በተለያዩ ሀገሮች ኢቭን አፍሪካን ኬንያ ምናምን አሉ ብዙ ቬንትሪኮስት አሉ። ብዙ የህፃን አኒሜሽን ፊልሞች ብዙ የካርቶን ፊልሞች ናቸው ልጆቻችን እያሳደጓቸው ያሉ። የሚፈልጉት አይነት ልብስ እያለበሱ የሚፈልጉትን አይነት ሌላ መጥፎ ተጽዕኖ ሁሉ ባሻንጉሊት እያስተላለፉ ልጆቻችን እያሳደጉ ነው ያሉት። እንደዚህ አይነት ደግሞ ካለባበስ ጀምሮ ኢትዮጵያዊነት የተላበሱ ስነ ምግባር፣ ሃይማኖት፣ እናት አባትን ማክበር፣ ጎረቤትን ማክበር፣ ታላቅን ማክበር የምታስተምርበት ሀገር በቀል እውቀት ሀገር በቀል ሁሉም ነገር ይሁን የሚባለው ለዚህ እኮ ትክክል ማንኛ ሶ በጣም የሚገርም ነገር ነው። አሁን አትይዘ የመጣ እግዚአብሔር ነው። እኔ ልጅ ሳይኖረኝ እንኳን በጣም ፊል አድርጌያለሁ እንኳን ልጅ ላለው ሰው። አንተ አሁን እኔ በዚህ አጋጣሚ ኢትዮጵያ ስትሄድ አሁን ከቴሌቪዥን ጣቢያዎች ጋር መገናኘት በደንብ እርግጠኛ ነኝ እንኳን አንተን ይሄን የመሰለ ችሎታ ይዘክ ቴሌቪዥን ጣቢያዎች ዛሬ ከሰው ጋር አብሮ ለመስራት ከፍተኛ ፍላጎት አላቸው። ስለዚህ ቴሌቪዥን ላይ በደንብ መስራት አለብህ። ትውልድ እስከመቅረጽ ከመሆነ ድረስ የራስ የዩቲዩብ አካውንት የቲክቶክ አካውንት ሊኖር ይገባል። በስነ ስርዓት ስክሪፕት እየጻፍክ ልጆቻቸውን የምታስተምርላቸው የምትቀርጽላቸው ከሆነ ወላጆች ልጆቻቸው አንተን እንዲያዩ መግፋት ነው ያለባቸው አንተ ጋር ጥሩ ነገር ስታለ ድረስ ማለት ነውና በዚህ አጋጣሚ ዩቲዩብ አለው ወይ ቲክቶክ አለው ወይ? አዎ ዩቲዩብ አለኝ። እሺ ገና ክሬት ነው ብቻ ያደረኩት እንጂ ምንም ነገር የጻንኩበት ነገር የለም። እሺ ኤዶክ ቲዩብ ይባላል። ኤዶክ ቲዩብ። እሺ ስለዚህ ከሊንኩን እናስቀምጥላቸው ሰብስክራይብ ያድርጉ። ጥሩ። በቅርብ ብዙ ቪዲዮዎችን መልቀቅ እፈልጋለሁ። አሁን ኦርደር ያደረኳቸው ልጆች አሉ ማናገራቸው ከሷ ጋር የሚያወሩ ሰዎች አሉ ልጆች አሉ። እነሱን ፖስት አደርጋለሁ እያደገ ይሄዳል። እንግዲህ አብረን እንደግ ነው ማለት። በዚህ አጋጣሚ ምናልባት እንደው ከመላው ዓለም ሊያገኙ የሚፈልጉ ሰዎች ካሉ አድራሻ ብታስቀምጥ። አስቀምጣለሁ። ስልክህን እናስቀምጥ። ጥሩ ደስ ይለኛል። በጣም አሪፍ። የተወዳጅ ተመልካቾቻችን ከስራፌል ወንድሙ ጋር እንግዲህ የነበረን በጣም የሚገርም ቆይታ ይሄንን ይመስል ነበረ። ከልጅነት ጊዜው ጀምሮ እየተጫወትን ብዙ የህይወት ክፍሎችን አሳይቶናል። እስከ መጨረሻው ድረስ አብራችሁን ስለነበራችሁ እጅግ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ። ቻው ቻው ቻው። አሜን አሜን።